አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለሁ። በያላችሁ በሰላማችሁ ይብዛ እና ዛሬ የታዘብኩትን ልንገራችሁ ማለት ነው። እንትን ማለት እኛ ለራሳችን አረብ ሀገር ያለ ሴቶች ማለት ነው እኛ ለራሳችን ምንም ነገር ሳናደርግ ምንም ነገር እኮ የለንም ማለት እየሰራን የለንም። ቤተሰብ እየረዳን ነው። እኔ 10 ምናምን አመት አስቆጥረናል። 10 አመት 6 አመት 7 አመት 8 አመት አስቆጥረን ምንም ነገር የለንም። ቤተሰቦችን እንረዳለን። ስንታመም የምንታከምበት ምን ስንል እንደዛ እያልን ጊዜያችንን 7 አመት 8 አመት እዛ ሀገር አሳልፈን እስከ 10 ምናምን አመት ማለት ነው። ከዛ አንድ ነገር በሚዲያ የሆነ ሰው ታሪኩን ከተናገረ ተባብረን ረድተን አንድ ነገር እናደርግላቸው እንዴት እናደርግላቸው የምትሉ ሰዎች ማለት ነው። እኔ ማድረጋቸውን ምንም እንትን የለኝም፣ ግን ራሳችን የት ላይ ነው ያለ ነው። ራሳችንን እንችለን ከዛ ለሰው ነው ማድረግ ያለብን። የታመመ መታከም አለበት እንጂ ዝም ብሎ ማንም ሞቶ ስላለቀሰ ብቻ እንደዚህ እናርገው እንደዚህ ተባብረን እንገድፈው ብቻ የሆነ የሚያስለቅስ ነገር ይምጣ። ታሪካቸውን ሲናገሩ ይሁን ምንም እንትን ሲሉ ይሁን ተባብረን እንደዚህ እናርግላቸው፣ ተባብረን እንደዚህ እንስራላቸው፣ እንደዚህ እናርግላቸው ነው አብዛኞቻችን የምንለው ማለት ነው። እና እኛ ለራሳችን ምን አድርገናል? ምን ሰርተናል? ሀገራችን ላይ እዚህ ሀገር ብዙ አመት ቆይተን ሀገራችን ላይ ስንገባ የሆነ ነገር አለን ወይ ወይስ ዝም ብለን ነው እንትን የምንለው? ለሰው ስንረዳ እንቆይና አንድ ቀን መታመም ይመጣል፣ አገር መግባት ይመጣል። በዛን ሰዓት ማንም እንትን የሚልን የለም። ማንም ዞር ብሎን የሚያየን የለም ማለት ነው። እንደዚህ የረዳችን ናት እንደዚህ ሀታ ከምንረዳቸው ዘመዶች የራሱ እንደዚህ አድርገልናል ምናምን አይሉም። እያየናቸው ነው ማለት ነው። ብዙ አመት እየረዷቸው ከዚህ ሀገር አጋጣሚ ተይዘው ሲሄዱ ስንት የተከዱ ሰዎች አሉ። አናቅሽም በቃ ብዙ ነገር ማለት ነው። እንዲያውም ያመነጫጭቋቸዋል እዛ። እንዲያውም እናንተ በልጣቸው ስትገኙ ነው ሰው እናንተ ላገኛችሁ ለአንድ ሰው እኮ አሁን ስላገኘሁኝ ለማንም እንትን አለ ይሆናል እኮ፣ ግን እናንተ ስላገኛችሁ ብቻ እናንተ ስላላችሁ ብቻ ሰው ዝም ብሎ ይወዳችኋል። ስታጡ ማንም ሰው ዘመድ አይኖራችሁም ማለት ነው። ካጣን አጣን ነው። ሁሉም የቀረባቸው የነበረው እንትን ያላቸው የነበረው ያሞግሳቸው የነበረው ወደ ማጥላላት ነው የሚሄደው ማለት ነው። እና ለራሳችን እንወቅ ማለት ነው። ዝም ብለን ለመጣው ሁሉ እንደዚህ እናርግላት፣ ይሄንን እንደዚህ እናቋቁምላት፣ እንደዚህ ስራ እንክፈትላት። ለራሳቸው መጀመሪያ ለራሳችን ከሆን በኋላ ከዛ በኋላ ነው ወደ ሰው የምንሄደው እንጂ ዝም ብሎ ለመጣው ለሄዱ ከሰጠ ነው እኛም መውደቂያችን በጣም ነው ከባድ የሚሆነው። መውደቂያችን ካሁኑ ነው እንትን ሁሉን ነገር እኮ አላህ ያለው ነው ፈጣሪ ያለው ነው የሚሆነው። ግን ቢሆንም ሰበቡን አድረሳችሁ ምንም ባይኖራችሁ ይሻላል እንጂ ለማንም አንዱ ተነሳና ሚዲያ ላይ ወጥቶ ጤነኛ ሆኖ እኮ ጤነኛ ማለት መስራት እየቻለ እንደኛው መስራት እየቻለ ታሪኩ ስላሳዘነን ብቻ እንደዚህ ነው እንደዚህ ጥሩ አይደለም።
እውነተኛ ሙዚቃችን አያምርም ማለት ነው እንደዚህ አይነት። ምክንያቱም አሁን ላይ ከሁሉም ከምንም ይበልጥ ብር ነው የሚያስፈልገው። እኔ ብር እንትናችሁ ላይ ከሌላችሁ የላችሁም። እኔ ብር አያያዛችሁ ላይ ማሳመር አለባችሁ ማለት ነው እንጂ ለማንም የምትበትኑ ከሆነ ለመጣ ሊሄዱ የምሰጥ ከሆነ ከሌ እንደዚህ ይሆናል ላይ 5 10 የምትሉ ከሆነ እኔ ለእናንተ እየተጎዳችሁ ነው የምትሄዱት ማለት ነው። እኔ 10 ብር አወጣችሁና 20 ብር አወጣችሁና የኔ እናንተ ለአንድ ሰው 20 ብር ትታወጡ ወይ 50 ብር ትታወጡ ደግሞ ሌላ ይመጣል። ግን ለሌላም ስታዋጡ እናንተ ናችሁ የምትጎዱት ማለት ነው። ምክንያቱም 10 20 እያለ ብዙ ነገር ነው ከእናንተ የሚወጣውና ዝም ብሎ ለማይረባውም ለሚረባውም ነገር አታዋጡ። እውነት ለራሳችን እናያዝ ማለት ነው። አሁን ላይ ጊዜው በጣም ነው የከፋው። እኔ ዝም ብሎ ገንዘቡ በቀላል ነገር አይደለም የሚመጣው። እኔ ሁሉም ነገር አሁን ደግሞ ውድ ነው ተወዷል። ኑሮ እንደምታዩት ነው የኢትዮጵያ ኑሮ ምንም እንትን የለውም። እና ለምናወጣው ነገር እየተጠነቀቅን መሆን አለበት። እና በያላችሁበት ሰላማችሁ ይብዛልኝ። አብሽሩ። ላይክ ሰብ አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ ማለት ነው እና አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።